ሲሸኑ የማቃጠል ስሜት ይሰማዎታል? የሽንት ቧንቧ ኢንፌክሽን ያዘኝ ብለው ሳስበው ነበር? ሰላም ጤናችን ቴሌሄልዞችንን በዛሬ ቆይታችን ስለ ሽንት ቱቦ ኢንፌክሽን ምንነት፣ በምን ምክንያት እንደሚከሰት፣ እነማን ተጋላጭ እንደሆኑ፣ ምን አይነት ምርመራ እንደሚደረግ እና ህክምናዎችን እናያለን። ይህን ለመረዳት በመጀመሪያ የሽንት ቱቦ ስርዓት እንዴት እንደተዋቀረ መመልከት አለብን። የሽንት ቱቦ ስርዓት 4 ዋና ዋና ክፍሎች አሉት። ዋናው ኩላሊት ሲሆን ይህ የሰውነት አካል ደሙን በማጣራት ሽንት ያመርታል። ቀጣይ ደግሞ ዩሬተርስ ወይም የሽንት ቱቦ ሲሆኑ ሽንትን ከኩላሊት ወደ ፊኛ የሚያስተላልፉ ቱቦዎች ናቸው። ሶስተኛ ደግሞ ፊኛ ሲሆን ሽንት የሚከማችበት ቦታ ነው። በመጨረሻ ደግሞ ዩሬትራ ወይም ሽንትን ከፊኛ ወደ ውጭ የሚያስተላልፍ ቱቦ እናገኛለን። አሁን ይህን ስርዓት ከተረዳን የሽንት ቱቦ ኢንፌክሽን ምንነትን እንመልከት። የሽንት ቱቦ ኢንፌክሽን የሚከሰተው ባክቴሪያዎች ወደ ሽንት ቱቦ ውስጥ ገብተው ወደ ፊኛ ሲጓዙ ነው። ኢንፌክሽኑ በፊኛ ውስጥ ብቻ የሚቆይ ከሆነ የፊኛ ኢንፌክሽን ይባላል። ከፍ ብሎ በመሄድ ኩላሊት ጋር ሲደርስ ደግሞ የኩላሊት ኢንፌክሽን ያመጣል። ታዲያ የሽንት ቱቦ ኢንፌክሽን እንዴት ይፈጠራል? ይህ ህመም የሚመጣው በባክቴሪያዎች ሲሆን እነዚህ በሽንት ቱቦ በኩል ወደ ፊኛ በመግባት ኢንፌክሽን ይፈጥራሉ። ከዛም ከፍ ሲል ደግሞ ከፊኛ በመነሳት ባክቴሪያዎቹ በረጅሙ የሽንት ቱቦ ወይም ዩሬተር በኩል ወደ ላይ በመውጣት ኩላሊት ጋር ሊደርሱ ይችላሉ። ታዲያ ለዚህ መጋለጥ እድልን የሚያመጡ ብዙ ምክንያቶች አሉ። ከዛም ውስጥ የሚጠቀሰው የስኳር በሽታ መኖር፣ ለወንዶች ያልተገረዙ መሆን፣ ባለፉት 12 ወራት ውስጥ የፊኛ ወይም የኩላሊት ኢንፌክሽን መኖር፣ ከወሊድ መቆጣጠሪያዎች ውስጥ ስፐርሚሳይድ የሚባለውን መጠቀም፣ በተደጋጋሚ የግብረ ስጋ ግንኙነት ማድረግ በጥቂቱ የሚጠቀሱ ናቸው። ከነዚህ በተጨማሪ ሽንት በትክክለኛው መንገድ እንዳይሄድ የሚያግድ ወይም የሚቀይር ማንኛውም ነገር ካለ፣ ለምሳሌ የኩላሊት ጠጠር እና ሌሎች የመሳሰሉ የተለያዩ በሽታዎች የኩላሊት ኢንፌክሽን የመያዝ እድልን ይጨምራሉ። የቅርብ ጥናቶች እንደሚያሳዩት ደግሞ አንዳንድ ሰዎች በተፈጥሮ በሽንት ቱቦ ኢንፌክሽን የመያዝ እድላቸው የጨመረ ሊሆን እንደሚችል ተናግረዋል። ህፃናት ላይ ደግሞ አንዳንዴ ከውልደት ጀምሮ በተፈጥሮ ያሉ የሽንት ቱቦ መዋቅር ላይ ያሉ ችግሮች ለኢንፌክሽን ያጋልጧቸዋል። አሁን ደግሞ ስለ ምልክቶቹ እንነጋገር። ከፊኛ ኢንፌክሽን ጋር ተያይዞ የተለመዱ ምልክቶች ውስጥ የሚካተቱት በሚሸኑበት ጊዜ ህመም ወይም የማቃጠል ስሜት መሰማት፣ ሽንት በተደጋጋሚ መሽናት፣ ሽንት ለመሽናት አስቸኳይ ፍላጎት መኖር፣ በሽንት ውስጥ ደም መታየት እና በታችኛው የሆድ ክፍል ውስጥ ምቾት ማጣት ናቸው። የኩላሊት ኢንፌክሽኖች እንደ ፊኛ ኢንፌክሽኖች ተመሳሳይ ምልክቶች ሊኖራቸው ይችላሉ። ነገር ግን ብዙውን ጊዜ ከነዚህ በተጨማሪ ትኩሳት፣ በቀኝም ሆነ በግራ ጎን አካባቢ የሚሰማ ህመም፣ ማቅለሽለሽ ወይም ማስታወክ ይታያል። በወንዶች ላይ ደግሞ ኢንፌክሽኑ የፕሮስቴት እጢን ሊያጠቃ ይችላል። ይህም በፊንጢጣና በዘር ፍሬ መሀል ያለው ቦታ ላይ ህመም ሊሰማ ይችላል። ህክምናን ማዘግየት ከባድ ችግሮችን ሊያስከትል ስለሚችል ቀደም ብሎ ህክምና ማግኘት በጣም አስፈላጊ ነው። ምልክቶቹ እነዚህ ቢሆኑም አንዳንዴ ተመሳሳይ የህመም ስሜቶች ሌላ በሽታዎች ላይ እንደሚታዩ ማወቅ አስፈላጊ ነው። ለምሳሌ የኩላሊት ጠጠርና የአባላዘር በሽታዎች የሚጠቀሱ ናቸው። ከምልክቶች ተጨማሪ የሽንት ቧንቧ ኢንፌክሽኖች የሚታወቁት በምርመራ ነው። የመጀመሪያው ዩሪን አናሊሲስ ሲባል ይህ ምርመራ ሽንትን በማይክሮስኮፕ በማየት የሚደረግ ነው። ሌላው ደግሞ ዩሪን ካልቸር ሲባል ይህ ሽንት ላይ ያሉ ባክቴሪያዎችን እድገት ይመረምራል። ከዚህ በተጨማሪ ደግሞ ባክቴሪያውን ለመለየት የትኞቹ አንቲባዮቲኮች ውጤታማ እንደሆኑ ለመወሰን ያግዛል። ዩሪን ካልቸር እንደገና የሚታዘዙበት ሁኔታዎችም አሉ። ማለትም አንዴ ከታዘዘ በኋላ። እነዚህ ደግሞ ለህክምና ምላሽ የማይሰጡ ተደጋጋሚ ኢንፌክሽኖች የሚከሰቱ ከሆነ፣ አንቲባዮቲክ መውሰድ ከጀመሩ ከ24 እስከ 48 ሰዓታት በኋላ መሻሻል ከሌለ የዩሪን ካልቸር ምርመራ በድጋሚ እንዲደረግ ይመከራል። ዩሪን ካልቸር ህመሙን ስላመጣ ባክቴሪያ ለማወቅና ህክምናውንም ለመወሰን በጣም ጠቀሜታ ስላለው እንዴት በአግባቡ መወሰድ እንዳለበት ማወቅ ተገቢ ነው። ስለዚህ በቀጣይ ዩሪን ካልቸር መስጠት ሲኖርብን ማድረግ ያሉብን ቅደም ተከተሎችና ጥንቃቄዎች እናያለን። በመጀመሪያ እጆን በሳሙና ይታጠቡ። ሽንት የሚሰጡበት እቃም አጠገብ መሆኑን ያረጋግጡ። በቀጣይነት የሽንት መሽኛ አካላትን ያጽዱ። ከተቻለ የጠዋት የመጀመሪያ ሽንት ቢሰጡ ይመከራል። በቀጣይ ሽንቱን መሽናት ይጀምሩና የሽንት ፍሰቱን ሳያቋርጡ በመሃል ላይ የሚወጣውን ሽንት በተሰጡት እቃ ውስጥ ይሰብስቡ። እቃው ግማሽ ወይም 2/3ኛውን ከሞሉት በኋላ ክዳኑን ይዝጉና የቀረውን ሽንት ይጨርሱ።
ሲጨርሱ እጆን እንደገና ይታጠቡ። በደንብ አዳምጣችሁ ከሆነ የሚሰጠው ሽንት የመሀል ፍሰት ላይ ያለ ሽንት ነው። ይህ ደግሞ አስፈላጊ የሆነው የመጀመሪያ የሽንት ፍሰት በአካባቢው ቆዳ ላይ ባሉ ባክቴሪያዎች የተበከለ ሊሆን ስለሚችል የመሀል ፍሰት ላይ ያለ ሽንት ይመረጣል። ታዲያ ከሽንት ምርመራ ውጪ እንደ አልትራሳውንድ ወይም ሲቲ ስካን ያሉ ምርመራዎች ብዙውን ጊዜ አስፈላጊ አይደሉም። ነገር ግን ከባድ የኩላሊት ኢንፌክሽን ከታሰበ የሽንት ቱቦ ውስጥ መዘጋት ሊኖር ይችላል ተብሎም ከተገመተ እነዚህ ምርመራዎች ሊታዘዙ ይችላሉ። የሽንት ቱቦ ኢንፌክሽን አለ ከተባለ በኋላ ምን የህክምና አማራጭ አሉ የሚለውን ስናይ ዋነኛው አንቲባዮቲክ ወይም ጸረ ባክቴሪያ መድኃኒቶች ናቸው። ነገር ግን የትኛው መድኃኒት በተሻለ ሁኔታ እንደሚሰራ የዩሪን ካልቸር ውጤት ታይቶ ይወሰናል። አንዳንድ ጊዜ የሽንት ቧንቧ ኢንፌክሽኖች ምርመራ ላይ በማይታዩ አነስተኛ መጠን ያላቸው ባክቴሪያዎች ምክንያት የህመም ስሜት ሊያመጡ ይችላሉ። የእርስዎ ምልክቶች የሽንት ቱቦ ኢንፌክሽን የሚያመላክቱ ከሆነ ነገር ግን የዩሪን ካልቸር ላይ የባክቴሪያ እድገት ባይታይም ህክምና ይቀጥላል። አሁን ትልቅ ችግር የሆነ ያለው መድኃኒቱ ሙሉ መወሰድ እያለበት ሳይወሰድ በማቋረጥ የሚፈጠር አንቲባዮቲክ ሬዚስታንስ ማለትም ባክቴሪያዎች ለጸረ ባክቴሪያ መድኃኒቶች ምላሽ መስጠት ማቆም እየተለመደ ያለ ክስተት ሆኗል። ስለዚህ መድኃኒቱ እስካልተቀየረሉት ድረስ መወሰድ ላለበት ጊዜ ያህል በአግባቡ መወሰድ አለበት። ከዚህ ውጭ ምልክቶች በ2 እስከ 3 ቀናት እስካልተሻሻሉ ወይም ከተባባሱ እንደገና መመርመር አለቦት። በተጨማሪ ደግሞ በሆስፒታል ተኝቶ የሚደረግ ህክምና ሌላው መንገድ ነው። ይህ ህክምና አስፈላጊ የሚሆነው ከፍተኛ ትኩሳት ካለቡ፣ ከባድ ህመም ካለ፣ ምግብ ወይም ፈሳሽ መውሰድ ካልቻሉ ህክምናው በደም ስር በሚሰጡ ጸረ ባክቴሪያ እና በደም ስር በሚሰጡ ፈሳሾች ይታከማሉ። የመሻሻል ስሜት ሲያሳዩ ደግሞ ህክምናውን በአፍ በሚወሰዱ መድኃኒቶች በቤቱ መቀጠል የሚችሉበትን መንገድ ከሐኪሞ ጋር መነጋገር ይችላሉ። ምናልባት ከአንዳንድ ሰዎች የክራንቤሪ ጭማቂ የሽንት ቱቦ ኢንፌክሽን እንደሚፈውስ ሲያወሩ ሰምተው ሊሆን ይችላል። ነገር ግን የክራንቤሪ ጭማቂ የሽንት ቱቦ ኢንፌክሽን እንደሚፈውስ የሚያሳይ በቂ ማስረጃ የለም። ሆኖም የአሜሪካ ዩሮሎጂካል አሶሲዬሽን ተደጋጋሚ የሽንት ቱቦ ኢንፌክሽንን ለመከላከል የክራንቤሪ ጭማቂን እንደ አንድ አማራጭ ይመክራል። ስለዚህ ኢንፌክሽኑ ሲመጣ ለማከም ሳይሆን ለመከላከል መጠቀም እንደሚቻል አስረድተዋል። ግን ተደጋጋሚ ኢንፌክሽኖችን ለመከላከል ታስበው የሚሰጡ በብዙ ጥናቶችም የተደገፉ መድኃኒቶች ስላሉ እነሱንም እንደ አማራጭ መውሰድ ይችላሉ። ተደጋጋሚ የሽንት ቧንቧ ኢንፌክሽኖች በአንዳንድ ሰዎች ላይ ይታያል። ለዚህ የሚያጋልጡ ምክንያቶች ደግሞ የተሰጠንን መድኃኒት በአግባቡ አለመውሰድ፣ የሽንት ቱቦ ስርዓት አወቃቀር ላይ ችግር መኖር፣ እንደ ስኳር በሽታ ያሉ ተጓዳኝ በሽታዎች መኖር፣ የኩላሊት ጠጠር፣ ለረጅም ጊዜ ወይም በተደጋጋሚ የሽንት ቱቦ ወይም ካቴተር መጠቀም ይጠቀሳሉ። ከወንዶች በላይ ደግሞ ሴቶች በሽንት ቱቦ ኢንፌክሽን የመያዝ እድላቸው ከፍ ያለ ነው። ይህም የሚሆንበት ምክንያት የሴቶች ሽንት ቱቦ ወይም ዩሬትራ የሚባለው ክፍል አጭር መሆኑና ከፊንጢጣ ጋርም ባለው ቅርበት ምክንያት ነው። ይህ ባክቴሪያዎች ከፊንጢጣ ወደ ፊኛ እንዲጓዙ አጭር መንገድን ይፈጥራል። ታዲያ ይህን የመጋለጥ እድል ለመቀነስ ሁልጊዜም ሲጸዳዱ ከፊት ወደ ኋላ መጥረግ እንዲሁም በቂ ፈሳሽ መጠጣት ያስፈልጋል። እነዚህ ተደጋጋሚ የሽንት ቱቦ ኢንፌክሽኖች ሲከሰቱ የሚደረጉ ተጨማሪ ምርመራዎች ሲኖሩ ዋና ዓላማቸው ደግሞ በኩላሊት ላይ፣ በሽንት ቱቦ ላይ፣ በፊኛ ወይም በሽንት መውጫ ቱቦ ላይ ያሉ ችግሮችን ማየትና አስፈላጊውን ህክምና ማድረግ ነው። ምርመራዎቹ ሲቲ ስካን፣ አልትራሳውንድ፣ ሲስቶስኮፒ ወይም ደግሞ ቀጭን ብርሃን ያለው መሳሪያ በመጠቀም የፊኛን ውስጠኛ ክፍል በማየት ተጨማሪ መንስኤዎችን ለማወቅ ያግዛል። ዛሬ ስለ ሽንት ቱቦ ኢንፌክሽን በቂ ነገር አግኝተዋል ብዬ አስባለሁ። ተመሳሳይ ቀላልና ግልጽ የሆኑ የጤና መረጃዎችን ማግኘት ከፈለጉ በጤናችን ቴሌሄልዝ ማህበራዊ ሚዲያዎቻችን ይቀላቀሉ። ለሌሎች ለማድረስ ደግሞ ላይክ እና ሼር ያድርጉ። ሌላ ማንኛውም ጥያቄዎች ካሉት ኮመንት ሴክሽን ላይ ጻፉልን። እናመሰግናለን።